በስም የፈጣሪ ያለ የሚያስብል ነገር ነው የተመለከቱት። ይሄ ልጅ እርግጠኛ ነኝ ወጥ የነካካው ሕፃን ልጅ ቢያገኝ ራሱ ጠቅልሎ የሚጎርሰው ነው የሚመስለኝ። እንዴ ወገን! የሆነ ቀን አንድ ቪዲዮ ላይ አንድ እንጀራ በደቂቃ ውስጥ ጠቅልሎ ሲበላ አየና አንዱ ልጅ አንተ 6 እንጀራ ከበላ አደንቅሃለሁ አለው። ተመልከቱ፣ 6 ምግብ ያለው እንጀራ በደቂቃ ውስጥ ነው ጭጭ ያደረገውና እርግጠኛ ነኝ ወፍጮ ቤት መስራቱ ጠቀመው እንጂ ሌላ ቦታ በረሃብ ይሞታል ይህ ሰው። ይህን ቪዲዮ እስኪ አብረን እንመልከት። 6 እንጀራ ጭጭ ያደረገ ነው የምላችሁ። ይኸው ተመልከቱት። አሁን ጀምረው 6 እንጀራ
አያችሁልኝ አይደለ እንዴ? ቆይ ሆድ ውስጥ ምንድን ነው ያለው? ማሽን ነው እንዴ ያለው? ይመስለኛል ወፍጮ ቤት ስለሚሰራ። ወፍጮ ቤት እንግዲህ ሽሮም በርበሬውም የመጣለት እህል ሁሉ ወፍጮ ድቅቅ አድርጎ ይፈጫል። የእሱ ወጥ ደግሞ ልክ እንደ ወፍጮ የገባለትን ነገር ሁሉ ዝም ብሎ ነው የሚቀበለው ማለት ነው። አይጠግብም እንዴ? ቆይ ኧረ በስመ አብ! አስባችሁታል? ይሄ ልጅ ወፍጮ ቤት ባይሰራ ማን ነው እንደዚህ አይነት ሆድ ያለውን ሰው የሚችለው? አሁን እኮ ሊፈጭ ከመጣው በርበሬውም ሽሮም ጤፉንም ከዚሁ እየወሰደ እንጀራም ወጡም ምናምን የሚሰራለት እንጂ ይሄ በግለሰብ ደረጃ የሚቻል ሆድ አይደለም የያዘው። ኧረ በስመ አብ! ምን አላችሁ ወገን? እኔ በህይወቴ እንደዚህ አይነት ሆዳም ሰው አይቼም ሰምቼም አላውቅም። የምር በዛ ላይ እኮ ፍጥነቱ እንግዲህ 6 እንጀራ እዛው ጋር እየተቀረጸ ነው በልቶ የጨረሰው። በዛ ላይ ምግብ የበላ እኮ አይመስልም አቋሙ ሲታይ። እውነት የሰው ልጅ በምግብ እንደማይወፍር በዚህ ልጅ ተረዳው። ለማንኛውም ይህን ቪዲዮ ሳየው በጣም ስለገረመኝ ነው። ያያችሁት ትኖራላችሁ፣ ያላያችሁት እንግዲህ እንድታዩት ነው ይሄንን ያመጣሁት። እስኪ ውድ ተመልካቾቼ በዚህ ቪዲዮ ዙሪያ ምን የምትሉት ሀሳብ አስተያየት አለ? ከስር ጻፉልኝ። እኔ ግን መንግስት ቢመለከተው ላለሁ። ይሄ በግለሰብ ደረጃ የሚቻል ሆድ አይደለም የያዘው። ስለዚህ መንግስት ተረክቦት ልጁን በልዩ አይነት እንክብካቤ ቢያቆመው ይሻላል። ምክንያቱም ይሄ ምግብ ያጣቀን ቅድም እንዳልኳችሁ ወጥ የነካካው ሕፃን ልጅ ራሱ ካገኘ ምግብ መስሎት ሊበላው ይችላል። እና ለማንኛውም በጣም ያስገረመኝ ቪዲዮ ነው። የእናንተ ወይላ ነጥወቅ መልካም ጊዜ። በዚህ ነው በቃ ይኸው አረጋግጠሃል። 6ቱንም ይኸው አይታል። 1 2 3 4 5 6 6ቱንም ጨርሶታል። ያው እህታችን ማየት ማመን ነው። ይኸው በቃ እና ቆይ አንድ የተረሳ ነገር አለ። እህታችን የላከችልህ ብር አላመሰገንካትም። ሳዳ ትባላለች። አረብ ሀገር ነው የምትኖረው። ሳዳ በጣም ነው የማመሰግንሽ። እግዚአብሔር ያክብርሽ። አንቺም ጠግበሽ እኔንም አጥግበሻል። ለአንቺ እንጀራ በረከት ይስጥሽ። ወደፊት ደግሞ ካፒታልሽ አድጎ ሀገራችን መጥተሽ እንድታለሚልን እንፈልጋለን። አመሰግንሻለሁ። አቦ ይመችሽ። ብሩ እየተቆጠረ ነው ይሄው አድርሻለሁ። አመሰግንሻለሁ። ይመችሽ። ቁጥር ብር ነው 1 2 3 4 5 6 7 8 9 10 ቴንክ ዩ እናመሰግናለን። ቻው